አስገባት ማለት መግባት አይቻልም። ምን ማለት ነው? ብርሃኑ አይ ኮሚቴዎቹ እንዲያገባ ብለው ስለከለከሉ አይ መግባት አይችልም እያልኩ መግባት አይችልም። ለምን? አይ መግባት ስለማይቻል ነው። ኮሚቴዎቹ እንዳይገቡ ስላለ ቤት ያርለ እንደ ቤት እንዴት ነው መግባት ማልችለው? አይ ኮሚቴዎቹ ስላዘዙ ኮሚቴ እንዳይገባ ስለተባለ ማን ነው እንደዚህ ያደረገው? እሷ ኮሚቴ ወይ ምን ማለት ነው? ብርሃኑ እንዴት ነው አስገባም መባለው? እዚህ ኮሚቴዎች ናቸው እና ተገባ እንደምን አለ አለን። ሰላም ነው እግዚአብሔር ይመስገን። ባለፈው የነበረ ረብሻ ነገር ስለነበረ ባለፈው አይ ቲንክ ይመስለኛል ኮሚቴዎችም ተነጋግረው እንዳይገባ ብለዋል። ባለፈው እንዳልከው ቤት በነበረው እንትን በጣም ከፍተኛ ረብሻ ተፈጥሮ ነበር። እሷም አልቅሳ ሰው ሁሉ ተሰብስበው ስለነበረ እሷም በጣም አዝና ስለነበር ያንን በማለት ኮሚቴዎቹ ምንድነው ችግሩ እዚህ አካባቢ ላይ ያለው ነገር ብለው እንትን አሉና በኋላ ላይ አይ በዚህ ይመስለኛል አይ ቲንክ እሱም እንዳገባ እያለ የሚከለክል ምን አሁን ምንድነው ችግሩን እስቲ ንገረኝና ያለውን ነገር ከችግሩ በፊት ማለት ነው። እኔ ቤቴ ነው አይደለ? አዎ ቤትህማ ቤትህ ነው እኮ ስከራይ እኔ አይደል የተከራየሁት? ልክ ነው። በኋላ ላይ ግን አሁን ከተፈጠረው ችግር አንጻር እኮ ነው አሁን ያሉት ይመስለኛል እንጂ ከዛ በፊትማ የምትገባበት የምትወጣበት ቦታ ነው። ግን አሁን ዞሮ ዞሮ እስቲ ችግሩን ንገረኝና እኔም ያለውን ሁኔታ አይተን አንዴ ወይ መፍትሄ የምንፈጥር ከሆነ እኔም ባለፈው መሀል ስለገባሁኝ እኔም አስረዳቸውና እንትን እላለሁ። አሁንም ነው ምን መሰለህ ዳኒ፣ ይኸው ከፈለግ ከሁላ ሳይክ በተደጋጋሚ ቴክስት ጽፌላታለሁ፣ ደውያለሁ፣ እየመለሰች አይደለም። እኔ ደወልኩላት እሷን ፈልጌ አይደለም፣ ግን ደግሞ ሁሉ የሚቀየርበት ሰዓት ነው። ስለዚህ እኔ ደግሞ ይዤ አልወጣሁም፣ እዛው ቤት ውስጥ ነው ያለው። የመኪና ዶክመንት በሙሉ እዛ ነው ያለው። ስለዚህ እሱን ዶክመንት እንድሰጠኝ ነው የመጣሁት። ሌላ ነገር ፈልጌ አይደለም። ምንድነው እሱ አሁን ያልከው ነገር ምናልባት እንግዲህ ያለውን ነገር ወይ አንዴም ቢሆን እንትን ብለን እኔ ኃላፊነቱ ወስጄ ገብተን ቢሆን ለመቀበል እንሞክራለን። ግን ባለፈው እንዳልኩ ከፍተኛ ችግር ስላለ እንደዚህ አይነት ነገሮች እንዳይከሰቱ ሌላ ጊዜም ቢሆን በትዕግስት መነጋገሩ የተሻለ ነው ብዬ ነው የማስበው። ግን ለማንኛውም እኔ አሁን ኃላፊነቱን ልውሰድና ቢያንስ ገብተን ደግሞ ያለውን ነገር እንትን የምትጠይቀውን ነገር ደግሞ አሁን እሷም አንደኛ በጣም ተበሳጭታ ስለነበረ እሱን አሁን እንደገና ደግሞ ሌላ ጭቅጭቅም እንዳይነሳ ሰጋለሁ። ግን ኃላፊነቱ ወስጄ ደግሞ እንደገና እንሞክራ አይሻልም እንጂ አሁን ከባድ ነው እንትኑ ለማስተካከል አሸባሪ መሆን አይደለም። ግን ዞሮ ዞሮ ምንድን ነው ችግር እኮ ነው። ሁሌ ችግር ሲነሳ ጭቅጭቅ ሲፈጠር ሰው ደግሞ እንትን ሊል ይችላል፣ አካባቢ ሊረብሽ ይችላል። ብዙ ሰው የሚኖርበት እንትን ነው፣ አፓርትመንት ነው እንትን ነው እና ያ ሁሉ ብዙ ሰው የሚኖርበት ስለሆነ ያ ሁሉ ሰው በሰላም ማሳለፍ ነው የፈልገው ይህን ሁኔታና ያንን ነገር ደግሞ እናንተም ተረድታችሁ ችግሮቻችሁን በውስጥ መያዝ ነው። አለበዚያ ግን አንዳንድ ጊዜ እንደዚህ ገልጦ ሲወጣና ጩኸት ምናምን ሲኖር ሰውም ይረበሻል። ከዛ እንግል ነው ይመስለኛል ባለፈው በጣም ረብሻ ነበር። አሁን ከዛ በኋላ አንተም ሄድክ፣ እሷም በጣም በሌላ እንትን ላይ ነበረ፣ ችግሮች ነበሩና ያንን ነገር እንትን ማለት ነው የሚሻለው። ዞሮ ዞሮ እኔ አሁን ምንድነው የማደርገው እኔ አሁን ኃላፊነቱን ውሰድና አንዴ ገብተህ ታናግረታለህ አይሻልም? እንደዛ ተነጋገሩና መፍትሄ እሷም የምትልህ ነገር እንሰማለን። እንደዛ እናደርግ ይሻላል። እኔ ደስ ይለኛል። ግን ለሌላ ጊዜ ግን እኔ ስመጣ እኔ ማስገባት አለባቸው። ምክንያቱም እኔ ምንም ላደርግ አይደለም አይደል እንደ የመጣሁት እኔ ስገባ ምን ይሄን ያህል ያደረኩት ነገር አለ? ብርሃኑ እስከዛሬ ያጠፋው ነገር አለ? እኛ ታዛዥ ነንና ያው እነሱ እኮ ታዛዥ ናቸው። እነሱ ይሄን አድርጉ ሲላቸው ኮሚቴ ያንን ማድረግ የሚያዛቸው አለቃቸው ህጉ የሚያዘውን ነገር ነው የሚያስፈጽሙት እንጂ አሁን እነሱ የሆነ ሰው እንደዚህ አይነት ነገር ችግር ያለበት አይገባ ከተባለ አትገባም ማለት ያው ስራው ስለሆነ ያንን ይላል። እኔ አሁን በመሀል አጋጣሚ አሁን እኔ ወደ እየወጣሁ ስለመጣሁ ስላገኘሁ ነው እንጂ ስለዚህ እኔ አሁን እንዳልኩ ያው ያለውን አንተን እንዳልከው ችግሩን ተረድቻለሁ። እሷ ፈቃደኛ የምትሆን ከሆነ ኃላፊነቱን ልውሰድና ብሬ ያሉትን ኮሚቴዎችን ማናገራቸዋለሁኝ። ኃላፊነቱ ወስደን አንዴ ገብቶ እቃዋን የሚቀበለ ከሆነ የሚሰጠው ከሆነ እንዲቀበላት እናደርጋለን። ያሻለን እንደዛ እናደርግ። እኔ ደስ ይለኛል። እሺ ማለት አንዳንዴ ምን መሰለህ አቶ ዳንኤል እኔ ጽፌላታለሁ። እኔ ከፈለግሽ ዶክመንቱን እታች አስቀምጪልኝ፣ እታች መጥቼ ወስዳለሁ። በቃ ከእሷ ጋርም በቃ ላይክ
ብላለች። የተለያዩ ምክንያቶችን እየፈለክ እኔን ለማውራት አትሞክር፣ በቃ እኔን ለማግኘት የተለያዩ ምክንያቶችን አደርድር ስላለችኝ እኔ እሱም ፈርቼ ጻፍኩላት። ከዚህ በላይ እኔ ምን ላድርግሽ? አይ ልክ ነው፣ እንደዛ እኮ ሊሆን ይችላል። ግን እነሱን ኃላፊነቱን መውሰድና ኃላፊነቱን ያው አቶ ዳንኤል መቼስ ሀሳቤን ትረዳኛለህ። ስለዚህ ያው እኔ ምንም ለማድረግ አሁን በሷ ሳይድ ምን እንደሚባል አላውቅም። እንግዲህ እኔ እስቲ ያለውን ነገር አብረን እንትን ለማለት ሞክራለሁ። ሰላም ነው ስተንሱ፣ እንደምን አለሽ? ሰላም ነው? እንዴት ነሽ? ሰላም ነው አይደል? አለሁ። እስቲ የሆነ ዕቃ ፈልጋለሁ ብሎ አይደለም ቴክስት ሳረግልሽ ነው ባትመልሽ ብሎክ አድርጌያለሁ። ለምን አይሆንም ማለት ያንተ ቴክስት ምናምን ምን ያደርግልኛል? ምን የምትፈልገው? አይ አሁን የሆነ ዕቃ ፈልጎ ነበር። ምናልባት እንደባለፈው ጭቅጭቅ እንዳይፈጠር ትንሱ፣ አሁን እንደባለፈውም ጭቅጭቅና እንትን እንዳይፈጠር እንደባለፈው የተሻለ ኮሚቴም ከልክሎ ነበር ጭቅጭቁን እንትን ብሎ እንደዛ እንዳይፈጠር አሁን እዛ መንገድ ላይ ነው ያገኘሁት እና እሱ ውስጥ የሆነ ሀሳብ አለው፣ የሆነ የሚናገረው ነገር አለ፣ የሚፈልገው ቃል ፈቃደኛ ከሆንሽ ማለት ነው። የዛን ቀን ምን ሌላ የምትፈልገው ቃል ነው ሲል ምንም ዕቃ የለም ብሎኛል። ስለዚህ እኔ ጋር ምንም ዕቃ የለም። ዕቃ የለም ማለት ነው ማለት ነው። ዕቃ አለኝ፣ የምትፈልገው ነገር አለው። እሺ እኔ በእናትሽ ከአንቺ ምንም ፈልጌ ያለው የመጣሁት ዕቃ አቀብኛው ጎረቤት አንበጥበጥ ተሰጣኝ ነው እንደምትፈልገው ምንም ዕቃ የለም። ምንም ላባ የመኪና ዶክተር ወይ አይደለም። ወይ ትንሱ አንዴ ስሚን። አይደለም እኮ ገብቶኛል። ግን እስቲ ምናልባት ያቀረኝ የሚለውን ነገር ምናልባት ካለ ምን እንደሆነ ይንገርሽና ከዛ በኋላ ምናልባት እንትን ካለው የቀረውኝ የመስጠት ፈቃደኛ ከሆንሽ ትሰጪዋለሽ። እኔም እንደባለፈው ዕቃ ይዞ እንዲሄድ አልፈልግም፣ ሌላ የተለየ ነገር። ግን እሱ ችግሩን ቅድም ስለነገረኝ ነው ከእንትን ከቦሎ ጋር የተገናኘ ነገር ስለሆነ ምናልባት እሱ እንትን ካለሽ ብዬ ነው። እና አባት ጨማለቂ አንቺ ክፈች በቃ። እንዴ ሰው እዚህ ጋር ቆሞ አንቺና እንደሚለምነው ምንድን ነው ያዙ ይልቀቁ የምትይው?